አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። እንዴት ናችሁ? ሁሉ ሰላም? ስራ እንዴት ነው ጓደኞቼ? ዛሬ መተናል። ዛሬ የምንሰራው ሩዝ አረቢ ነው። ሩዝ አረቢ ማለቴ ሩዝ በሀሊብ ወይም ሩዝ በወተት ማለት ነው። ሩዝ አረቢ ስትሉ ሰርች ስታደርጉ ያው ታውቁታላችሁ። እዚህ ሀገር ያላችሁ መቼም ለኢትዮጵያ እኛ ሀበሻ ሆነን መቼም እዚህ ሀገር ወደ ውጭ ላለነው ነው መቼም የምሰራው። ስለዚህ ግዴታ በአማርኛም መናገር አይጠበቅም፣ በአማርኛም ብዙም የለውም ማለት ነው። ጥቅሉን በቃ ሩዝ አረቢ እንሰራለን ወይም ሩዝ በወተት ማለት ነው። እዚህ ጋር ቱጃጅ አለን። እንግዲህ ያቀረብናቸው ወደ አሰራሩ እንሄዳለን። እዚህ ጋር እንደምታዩት ዶሮ አለን፣ ቱጃጅ አለን። እዚህ ጋር ቅቤ ማለት የተነጠረ ቅቤ አለን ማለት ነው። እዚህ ጋር ደግሞ ዘይት አለን፣ እንደምታያቸው ናቸው። እዚህ ጋር ሄል አለን፣ ሄል እዚህ ጋር ደግሞ ሚስተካ ነው፣ ትንሽ የግድ ነው ማለት ነው። እዚህ ጋር ደግሞ ይሄም ቅቤ ነው። ይሄ ደግሞ የገበታ ቅቤ የሚባል ነው። ከላይ ትንሽ ከላይ ነው የሚደረገው ሰርተን ስንጨርስ። እዚህ ጋርም እርጎ አለ፣ እርጎንም ስንጨርስ መጨረሻ ላይ ነው። እዚህ ጋር ወተት አለ፣ በስ ሩዝ አለ። ሩዝ መጨረሻ ነው። ያው ሩዝ ብያለሁ። ሩዝ ጋር እዚህ ጋር አላቀረብኩትም፣ ስጨምረው ትመለከታላችሁ ማለት ነው። በጣም ቀላልና በትንሽ ደቂቃ የሚሰራ ነው። ያው እንግዲህ ሁሉም ቤት አሰራር ይለያያል። እናንተ ሽንኩርት በቃ ቱም ምንድነው በሰል ቱም ነጭ ሽንኩርት ምናምን ታደርጋላችሁ። ያው እንግዲህ እኛ ቤት ሽንኩርት ነጭ ሽንኩርት ምናምን የሚደረግ ነገር ምንም የለ። እኔ ከዚህ ቀደም ወደ አዲስ እንደሆንኩኝ ሽንኩርት ምናምን አድርጌ ሰርቼ እንደዛ አይደለም የምሰራው ተብያለሁ። ያው እዚህ ቤት የሚሰራው ሄልና ሚስቴካ ብቻ ነው የሚደረግበት ማለት ነው። እዚህ ጋር እንትኑን እቃውን ስላቀረብኩት እኔ በአማርኛ ሊኖረው ይችል አይችል አላውቅም። ይሄን ይመስላል ማለት ነው። 2 ፍሬ እንደዛ ነው የምናደርገው። እንዳትደናገሩ ነው እኔ በቃው ያመጣሁት ማለት ነው። ወደ አሰራሩ ስንሄድ እዚህ ጋር እንመጣለን። ቢስሚላ እዚህ ጋር መጀመሪያ ዘይቱን እናደርጋለን። እሳት ላይ ነው ግን የምንጥለው። አሁን እኔ እዚህ ጋር ያመጣሁት ለማሳየት ነው። ቢስሚላ ዘይት እናደርጋለን። ከዛ የተነጠረውን ቅቤ እናደርጋለን። ሶሪ ከካሜራ ጀርባ ማጠጣት አለው። ከዛ በኋላ እዚህ ጋር ሄል አለ። ሄልም እንዳይበዛባችሁ እንዳይመር ማለት ነው። ትንሽ ነው የምታደርጉት። እዚህ ጋር ሚስተካውን እንደነገርኳቸው በእጃችን እንደዚህ ትንሽ 2 ፍሬ እናደርጋለን ማለት ነው። ግን ጣዕም ይሰጣል፣ ዋና ነው ማለት ነው። ይሄ መደረግ አለበት። ከዛ እንደዚህ ያልከን እንግዲህ እሳት ላይ እንጥዳለን ማለት ነው። ይሄ ትንሽ ሞቅ እንዳለልን ይሄንን ከላይ እንጨምራለን። ለጥቀን የፈላውን እንጨምራለን። ያው ስለምታዩ ችግር የለውም ማለት ነው። መልካም ቆይታ። እንደዚህ ሲብልን አሁን ተዛዛችሁ እንደዚህ ያደረግን እናገላብጣለን ለ5 ደቂቃ ማለት ነው። እንደዚህ በሰልን ካለልን ውሃ እንጨምራለን። ጨው በማድረግ ትችላላችሁ። በስ እንጨምራለን። አሁን ከድናለን ማለት ነው። በቃ ይሄ
ብስል ሲል እናወጣለን ማለት ነው። እንደዚህ እያደረግን እናበስላለን ማለት ነው። ብስል እስከሚል ድረስ እንጠብቀዋለን። ከዛ እንደዚህ እንቶልናል ማለት ነው። በስላለዋል ማለት ነው። ጀማ እንደዚህ እናወጣና የት ነው የምናስቀምጠው? እዚህ ጋር እናስቀምጣለን። እንደምታዩት ይህን እንግዲህ ፍሮን ውስጥ የምናስገባው ነው። እቃችን ፍሮን ውስጥ የምናስገባው እቃችን ነው። እንደዚህ እያንጠፈጠፍን እንደዚህ እያጠፈጠፍን እዚች ጋር እናስቀምጣለን ማለት ነው። ሁሉንም እንደዚህ ውሃው ይቀራል። ከዛ እንግዲህ እንደዚህ ያወጥተናል። ካወጣን በኋላ እዚህ ጋር ቅቤ አለች፣ ያቺ ያስቀረናት ማለት ነው፣ ያልማጠጥናት ይቻለች። ይችን እንግዲህ እንደዚህ እያደረግን እንደዚህ ከላይ እንደዚህ እንቀባለን ማለት ነው። እንደዚህ ቀብተን በካሜራ ግን አያምርም፣ ይቅርታ። እንደዚህ ቀብተን ፍሩን ውስጥ እናስገባለን ማለት ነው። እዚህ ጋር ደግሞ ውሃችን አለ ማለት ነው፣ የጣርንበት ውሃ። እዚህ ጋር ደግሞ እዚህ ጋር ደግሞ ሩዝ አለን ማለት ነው። እንደዚህ ጋር እንደምታዩት ሩዝን አጥበን አስቀምጠናል። አሁን ሩዝን አስገባለሁ ማለት ነው። እዚህ የፈለኸው ውስጥ ሩዝን አስገባለሁ። ከዛ እንደዚህ እንዳለ ብስሚላ እናስገባለን ማለት ነው። ሩዝን አንድ ኩባያ ተግማሽ ነው ማለት ነው። አንድ ኩባያ ትንሽ ነው ማለት ነው። እንደዚህ እናስገባለን። ከዛ እናፈላለን ማለት ነው። እንደዚህ ያደርገን ሩዙን እናበስላለን ማለት ነው። እንደዚህ እያደረገ ሽት እናደርገዋለን ማለት ነው። ማሸታችሁን እንዳትረሱ። ይሄ ልክ እንደዚህ ልክ ማለትና እንትን ማለት አለበት ማለት ነው። ገና ወተቱን አላደረግንም። እንደዚህ ሽት በጣም እያሻችሁ ሽት አድርጉት ማለት ነው። ለአንድ ለ25 ደቂቃ እንደዚህ። አሁን እንግዲህ በስሎልናል። ወተታችንን እንጨምራለን። ያሳያችሁን ወተት ማለት ነው። እዚህ ጋር ብስሚላህ ረህማን ረሂም ወተታችንን እንጨምራለን። እናንተ የዱቄቱ ካላችሁ የዱቄቱ ወተት ሀሊብ ፓውደር እሱን ውሃ ፍልታችሁ በውሃ በጥብጣችሁ፣ እንደውም እሱ በጣም አሪፍ ነው፣ ከዚህ የተሻለ ማለት ነው። እሱ ስለሌለኝ ነው። እሱን አድርጉ ማለት ነው። ሹፍ ያይደማ ከዛ አሁን ጨርሰናል ማለት ነው። አሁን ትሪያችን ላይ እንገለብጣለን። ያው አሁን እንግዲህ ሰርተን ጨርሰናል። ቴንኪዩ። ተበልቷል ጀማ፣ ተበልቷል። ሶሪ